ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በዛሬው የዜና ዘገባችን የአሜሪካው የአየር የበላይነት አበቃላት ወይ የሚል ነገር ነው። ይህም የሆነው አሜሪካና ቻይና ፉክክርነታቸው እየቀጠለ ነው። ቻይና አዲስ ቴክኖሎጂ ይዛ ብቅ ብላለች። ዓለምም በአግራሞት እየተመለከተው ነው። አሜሪካ የአየር የበላይነቷ አበቃለት ወይ የሚል የጥያቄ ምልክት ይዞ ብቅ ብሏል። በዚህም ጉዳይ ዜና ትንታኔያችን አካተናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ቻይናው የመከላከያ ኩባንያ ጂንካንግ ቴክኖሎጂ በኢራን ላይ ተልእኮን አጠናቆ ሲመለስ የነበረውን የአሜሪካ ኖርዘርን ፕሮም ገም ቢቱ ስፕራይት ስውር ቦምብ ጣይ አውሮፕላን የለቀቀውን የሬዲዮ ምልክቶች ወይም ሬዲዮ ሲግናል የኢኔው ሲስተም መጥለፍ ችሏል ሲል አስታወቀ። የዚህ ቦምብ ጣይ አውሮፕላን ዋነኛው መለያ ባህሪው በራዳር እንዳይታይ ተደርጎ መሰራቱ እንደሆነ ይታወቃል። ሆኖም ግን የቻይናው ቺጃንግን ሲስተም አውሮፕላኑ በኦፕሬሽኑ መጀመሪያ ምዕራፍ ላይ ፔትሮ 41 እስከ ፔትሮ 44 የተባሉ የጥሪ ኮዶች ኮልሳይን በመጠቀም ሲንቀሳቀስ የነበረውን የሬዲዮ ምልክት በተሳካ ሁኔታ መያዝ ችሏል። ይህ ሲስተም የእንቅስቃሴ ቅንጦቶች ለመተንተን በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የሚደገፍ ነው። ኩባንያው እንደገለጸው ሲስተሙ ምልክቶቹ መለየት ብቻ ሳይሆን የአሜሪካ ጦር ያሳየውን ምልክትና እንቅስቃሴ ቅደም ተከተል መልሶ በመገንባት ጦርነቱን ከመፈንዳቱ በፊት ቀደምት ማመላከቻዎች መተንበይ ችሏል። ኩባንያው ያገኘው መረጃ ባለፉት 2 ዓመታት ውስጥ በመካከለኛው ምስራቅ የታየ ትልቁ የአሜሪካ ወታደራዊ የኃይል ክምችት መሆኑን ገልጿል። ይህ የአሜሪካ አየር ኃይል የበላይነት ዘመን ማብቃቱን የሚያበስር ነው ተብሏል። በአሁኑ ወቅት ሁሉም የአሜሪካ አውሮፕላኖች ለቻይና ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ አይኖቹ የተጋለጡ ናቸው። ይህም የሆነው በሴንቲኮም ያረጋገጠው እውነት ቺንቻንግ ቴክኖሎጂ ከቻይና የጦር ጋር ግንኙነት ያለው ድርጅት የኢኔው ቺጂ የተሰኘው ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ስርዓት ቢቱ ቦምብ ጣይ አውሮፕላን መጋቢት 1 ቀን በኢራን ጥቃት ሰንዝረው ሲመለሱ የለቀቁት የሬዲዮ ምልክቶች በተለይ ፔትሮ 41 እስከ 44 የሚሉ የጥሪ ኮዶች መለየት ችሏል ሲል ይሞግታል። በተጨማሪም ኩባንያው በይፋ የሚገኙትና የሳተላይት መረጃዎችን በመጠቀም የአሜሪካ የኃይል ክምችት ቀድሞ ማወቅ ገልጿል። የአሜሪካ ማዕከላዊ እዝ ወይም ሴንትኮም በዚያ ዕለት ኢራን ቢቱ ስፕራይት ቦምብ አውሮፕላኖች የኢራን ሚሳኤል ጣቢያ መምታታቸውና ተልእኮውን በኋላ ክፍተት የሆነው የአየር ትራፊክ መገናኛዎች ወይም ኤቲሲ መጠቀማቸውን አረጋግጧል። ይህ ክስተት በይፋ የሚገኘው መረጃ የመከታተል ኦስኒንት የተባለው ሂደት እንጂ ኦፕሬሽኑ ወቅት የአውሮፕላኖች ስውርነት ስቲል መስበር ወይም የአሜሪካ አየር ላይ በላይነት ማክተም አይደለም። መረጃው በኩባንያው በራሱ የቀረበና የድምፅ ማስረጃ ቢኖረውም በገለልተኛ ወገን አልተረጋገጠም። ከኩባንያው መግለጫ ውጭ ምንም አይነት ምዕራባውያን ምንም ምንጭ ይሁን አላረጋገጡም። ሁሉም የአሜሪካ አውሮፕላኖች ተጋልጠዋል የሚል አባባል ግን ማገነን አይደለም። አሜሪካ በከፍተኛ ዲፕሎማሲያዊና ወታደራዊ አጣብቂኝ ስትወስድ ታማኝ ይባሉ የነበሩ አጋሮች ድጋፋቸው እየነፈጓት ይገኛሉ። በሌላ በኩል ቻይና ይህንን አጋጣሚ በመጠቀም በታይዋን ላይ ያላትን ወታደራዊ ጫና አጠናክራለች። ፕሬዝዳንት ትራምፕ ሆርሙዝ የባህር ወሽመጥ ላይ የመርከቦችን ደህንነት ለመጠበቅ የሆርሙዝ ጥምረት እንዲመሰረት ጥሪ አቅርበዋል። ለቻይና ነዳጅሽን በዚህ ስለሚያልፍ ተሳተፊ የሚል ጥሪ አቅርበዋል። ይሁን እንጂ ምላሹ ለአሜሪካ አስደንጋጭ ሆኗል። አውስትራሊያ ማንኛውም የጦር መርከብ ለመላክ በይፋ ቢተኝነቷን ገልጻለች። ጃፓንም ትራምፕ ስለጠየቀን ብቻ ምንም አንልክም፣ ጉዳዩ ከፍተኛ ጥንቃቄ ይጠይቃል ብላለች። ደቡብ ኮሪያ ደግሞ ጉዳዩን አጥንተን እንመልስልሃለን ሲሉትም በማለት ነገሩን አጣጥለውባቸዋል። ብሪታንያና ፈረንሳይ ምንም እንደማይልኩ አስታውቀው ዘጋርዳን እንደዘገበው ከሆነ ብሪታንያ ትራምፕ ላለማስቀየም ባህር ላይ ፈንጂዎች የሚያጠፋ ድሮኖች ለመላክ እያሰቡ ነው ብላለች። ምክንያቱም ለዚህ አደጋ የሚያጋልጡት መርከቦች የላቸውም። ጀርመንም በበኩሏ በመከላከያ ሚኒስትሯ በኩል ይህ የእኛ ጦርነት አይደለም፣ እኛ አልጀመርነውም፣ ለመሆኑ 2 የአውሮፓ መርከቦች ብርቱ የአሜሪካ ባህር ኃይል በሆርሙዝ ጉሮሮ ያቃተውን ይውጣል ብሎ
ዓለም ይጠብቃል በማለት አፊዛለች። ባጭሩ ራክ የቆሰልከው እሳት ይብላህ አይነት ምላሽ ነው የሰጡት። ይህ ሁሉ መሆኑ ትራምፕ ክፉኛ እንዳስቆጣው ግልጽ ነው። ከዚያም ወዲያውኑ አጋሮቹን በማስፈራራት አጋሮቻችን ኢራን ለመጋፈጥ ካልተሳተፉ ኔቶ እጅግ አስከፊ የሆነ የወደፊቱ ዕጣ ይጠብቀዋል የሚል መግለጫ ሰጥተዋል። ከጥቂት ወራት በፊት ሲያፌዙባቸው የነበሩት እንዲሁም የኔቶ አባል አሁን ግን ኢራን ለመጋፈጥና የባህር መንገዱን ለመክፈት የሆርሙዝ ጥምረት በሚል ስም ሰጥቶ በአስቸኳይ እርዳታችሁን እየለመነ ነው። ከዚህ ሁሉ በኋላ ግን እሱና አስተዳደሩ አሁንም የዓለም አቀፍ ሚዲያዎች ዘገባዎች ለማስተባበል ጦርነቱን እያሸነፍን ነው ማለታቸውን ቀጥለዋል። የሁኔታዎች ተለዋዋጭነት የሚገርም ነው። ቻይና እስካሁን ዝምታዋን መርጣለች። በፖለቲካ ቋንቋ ዝምታ ማለት ደግሞ አለመስማማት ነው። ይህ ደግሞ የተጠበቀ ነው። ቻይና ጣልቃ ለመግባት ምንም አይነት ፍላጎት የላትም። ምክንያቱም ባለፉት ዓመታት የኢነርጂ ደህንነቷን አጠናክራለች። ከፍተኛ መጠን ያለው ስትራቴጂካዊ ነዳጅ አከማይተዋል። የገቢ ምንጮች አባዝተዋል። እንዲሁም በታዳሽ ኃይልና ኤሌክትሪክ መኪኖች ላይ ከፍተኛ ኢንቨስትመንት አድርገዋል። ይህ ሁሉ ለዚች ቅጽበት የተደረገ ዝግጅት ነበር። ቻይና የኢራን ዋና ኢኮኖሚ አጋርና ትልቁ የነዳጅ ገዥ መሆኗ የሚታወቅ ነው። ስለዚህ በሷ ላይ ጣልቃ መግባት የማይታሰብ ነው። በተለይ ደግሞ ኢራን ራሷ የንግድ ልውውጥ በዶላር ፋንታ በቻይና ዩዋን የሚፈጽም ከሆነ የነዳጅ ጫኝ መርከቦች በሆርሙዝ እንዲያልፉ ልፈቅድ እችላለሁ ካለች በኋላ የማይታሰብ ነው። አክሲዮን ከጥቂት ቀናት በፊት በወጣው ዘገባ መሰረት የባህር ሰላጤው ነዳጅ መታገዱና ሆርሙዝ ጉሮሮ መዘጋት ትራምፕ ቢፈልጉ እንኳ ጦርነቱን እንዲያቆሙ አይፈቀድላቸውም። እሱ ደግሞ ጦርነቱን ማቆም ይፈልጋል። ለዚህ ማረጋገጫው ከሰዓታት በፊት ለሮይተርስ በሰጡ መግለጫ ከቴህራን ጋር ለመነጋገር ዝግጁ ነኝ፣ ነገር ግን እነሱ ጦርነቱን ለማቆም በቁም ነገር ለመደራደር ዝግጁ መሆናቸውን እርግጠኛ አይደለሁም ማለቱ ነው። በሌላ በኩል ኢራን ደምሰሰናታል፣ የባህር ኃይሏን አጠፋን፣ ጦርነቱን አሸንፈናን እያሉ ነው። አሜሪካ ገጽታ ላይ እየታየ ያለው ይህ ተቃርኖ ምን ያህል ለዓለም መሳቂያ እየሆነ እንደመጣ ያመላክታል። ይህን ተከትሎ ትራምፕ አሁንም ቻይናን በሆርሙዝ የባህር ትራንስፖርት ለመጠበቅ በግልጽ ካልተሳተፈ ከፕሬዝዳንት ሺጂንፒንግ ጋር ሊደረግ የነበረውን ስብሰባ አራዝማለሁ ብሎ እስከ ማስፈራራት ደርሷል። ቻይና ግን ጆሮ ዳባ ልበስ ብለዋለች። ቻይናና አሁን ከዚህ እጅጉ የሚበልጡ ጉዳዮች አሉባት። በታይዋን ደሴት ዙሪያ ካለፉት ረጅም ጊዜ ወዲህ ታይቶ በማይታወቅ ከፍተኛ ወታደራዊ ክምችት እያደረገች ነው። ከ26 በላይ የቻይና የጦር አውሮፕላኖች ታይዋን የአየር ክልል ውስጥ የገቡ ሲሆን ከ16 በላይ የሚሆኑት ደግሞ የአየር መከላከያ ቀጠናውን ጥሰዋል። ወደ 7 የሚጠጉ የጦር መርከቦች ደሴቲቷን በየአቅጣጫው ከበው ይገኛሉ። ይህ በትናንትናው ዕለት ታይዋን ራሷን በይፋ ያስተዋወቀችው መረጃ ነው። ምንም እንኳ ትራምፕ በጃፓን ባህርና ምስራቅ እስያ የነበሩ መርከቦቻቸውን አውሮፓ ተሸካሚዎቹን አንስተዋል። በኮሪያ አየር መከላከያ ስርዓቶችም ነቅለዋል። ለዚህም ሰሜን ኮሪያ ዳግም የባላስቲክ ሙከራ ማድረግ የአሜሪካና ደቡብ ኮሪያን እያስፈራራች ነው። ደቡብ ኮሪያ የሚጣበቃቸውን አካል የለም፣ ምክንያቱም አሜሪካ በቦታ የለችም። የሚገርመው ሁኔታ ቻይናና ትራምፕ ክፉኛ አታላ ከምስራቅ ዓለም በንግድ አግልላቸዋለች። የመካከለኛው ምስራቅ የኃይል ሚዛን ሙሉ በሙሉ እየተቀየረ ነው። አሜሪካ የቀድሞ የበላይነት እያጣች ባለችበት በዚህ ወቅት አዲስ የፖለቲካ ና ኢኮኖሚ ስርዓት እየፈጠር ይገኛል። ይህም ለአረብ ሀገር ታሪካዊ አጋጣሚ ነው። አስተዋይ ከሆነ ሲመረጡ 47ኛው አሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ጦርነት አልገጥምም ብለው ነበር። ነገር ግን በሰላማዊ በሆነ በዲፕሎማሲያዊ ድርድር ኢራንን ኒኩለር እንዳታመርት እናደርጋት ብለን ነበር። አሁን ግን ነካክተው የት ያደርሷታል የሚለው ብዙዎች ፈርተዋል። ነገር ግን ትራምፕ ምን እየመራ እንደሆነ ዓለም ግራ እያጋባው በመሆኑ ይታያል።